السلام عليكم ورحمة الله وبركاته. سلام እንዴት ናችሁ የኔ ሰዎች? እኔ ያለው ደህና ነኝ አልহামዱሊላህ። እናንተስ እንዴት ናችሁ? እኔ ጋር ደህና ነኝ ያለው። ይሄ ይዤላችሁ የመጣው ቪዲዮ እስከመጨረሻው ተከታተሉት። ይሄ ቪዲዮ በነገራችን ላይ በጣም አስተማሪ ነው። በህይወታችን የተለያዩ መሰናክሎች የተለያዩ ፈተናዎች ሊደርሱብን ይችላሉና ያን ፈተና እንዴት መቋቋምና መወጣት እንዳለብን የሚያሳይ ቪዲዮ ነው። እኔ አንዲት አጋዘን ነኝ። አንድ ቀን በሞት ተከብቤ ነበር። ከፊቴ አዳጋ፣ ከጀርባዬ ሞት፣ በዙሪያዬ ተኩላዎች ተሰብስበው ነበር። አይኖቻቸው ራብ ላይ ይታይ ነበር። እኔን ለመብላት ብቻ ነበር የሚጠብቁት። ያኔ ማንም አልነበረኝም የሚያድነኝ፣ የሚያበረታኝ፣ የሚያነሳኝ። ግን አንድ ነገር ብቻ አስብ ነበር፣ መኖር አለብኝ። ፈርቼ ነበር፣ በጣም ፈርቼ ነበር። ግን ተስፋ አልቆረጥኩም። በኃይል ሁሉ ዘለልኩ። በእግሬ መታወትና ሮጥኩ። እነሱም እንደ ጥላ ተከተሉኝ። ነገር ግን ከሩቅ ሆኖ አጮልቆ የሚልክ አንድ እንስሳ ነበር። ሊያድነኝ ግን አይችልም፣ ሊረዳኝም አይችልም። ግን የሞቱ መርዶን ለማብሰብ በጉጉት ተጠብቆ እየተመለከተኝ ነበር። ይህ የክፉ ሰው ምሳሌ ነው። ሊረዳኝ አይችልም፣ ግን ስተወድቅ ለማየት ይጓጓል። ማምለጫ ሳጣ ወደ አንድ ኩሬ ዘለልኩ። በውሃው ውስጥ አዞዎች ነበሩ። ያኔ ሁሉም ነገር ያበቃ መሰለኝ። ከጀርባዬ ተኩላ፣ ከፊቴ አዞ፣ ከላይ ሰማይ፣ ከታች ሞት። አሁንም ተስፋ አልቆረጥኩም። በደመ ነፍስ መዋኘት ጀመርኩ። ሰውነቴ ደክሞ ነበር፣ ልቤ ግን አልተሸነፈም። ፊት ለፊቴ ከበውኛል። ሊበሉኝ ትንሽ ሰከንዶች እየጠበቁ ነው። እንደገና ዙሬ መዋኘት ጀመር። ትንሽ ደቂቃ፣ ትንሽ ሰከንድ ፈልጋለሁ። ወደ ታች ተመለስኩ። ከዚህ ጋር አንድ ጉማሬ መጣና ከአዞዎች ተከላከለልኝ። ለጥቂት ሰከንዶች ብቻ። ግን አንዳንድ ጊዜ ሕይወትን ለማዳን አንድ ሰከንድ ብቻ ይበቃል። ወደ ዳር ወጣሁ። ግን እዚህም ተኩላዎች ቆመው እየጠበቁኝ ነበር። ይህ እንስሳ ለማብሰር እየተከታተለኝ ነው። ከሞት ጋር ተፋጠጥኩ። በዚያን ጊዜ ወደ መሃል ለመግባት ሞከርኩ። አሁንም በሕይወት የመኖር ተስፋዬን የሚያለመልም ነገር አየሁ። ዝሆኖች መጡ። ተኩላዎችን አባረሯቸው። ለአፍታ ተስፋ ታየኝ። ግን ፈተናው አላበቃም። ከስሬ ሌላ አዞ ተደብቆ ነበር። በድንገት ወደ ውሃው መሃል ዘለልኩኝ። ከዚያም እየዋኘው ሲሄድ በኋላዬ ሌላኛው አዞ መጥቶ የሆነ አካሌን ሲነክሰኝ ተሰማኝ። ህመሙ ከባድ ነበር። ነገር ግን አሁንም ለመኖር እየታገልኩ ነበር። ውሃው ውስጥ ሰምጥ እስትንፋስ ያለቀ፣ አይኖቼ ጨለሙ። ግን ለመኖር ታገልኩ። አንገቴን ከውሃው አውጥቼ አየር ለመተንፈስ ሞከርኩ። አዞው ግን አልለቀቀኝም። ያኔ ፈጣሪ ሆይ የቀረኸኝ አንተ ብቻ ነህ አልኩኝ። ከሞት መንጋጋ ለማውጣት የፈጣሪ እገዛ ብቻ ነበር የቀረኝ። እርሱም አልተወኝም። እኔም ተስፋ አልቆረጥኩም። ምክንያቱም ተስፋ የቆረጠ ከመሞቱ በፊት ይሸነፋል። በመጨረሻም ካዞ መንጋጋ መለጥኩ። ከውሃውም ወጣሁ። ደክሞኝ ነበር፣ ቆስዬም ነበር፣ ግን በሕይወት ነበርኩ። ዛሬ የምነግራችሁ አንድ ነገር አለ። ሕይወት በተኩላዎች ሲከበብባችሁ፣ በአዞዎች ሲያስፈራሯችሁ፣ ሁሉም መንገድ ሲመስላችሁ
ማንም ከጎናችሁ እንደሌለ ሲሰማችሁ እባካችሁ ተስፋ አትቁረጡ። ምክንያቱም ፈጣሪ ለሚታገሱት የመጨረሻ በር ይከፍታል።